አንድ ወቅት አራት በጎይ ገዝቼ ሁለቱን ለራሴ አድርጌ ሁለቱን ላጎት የሰጡት ብላና ቆዳዋን ስጠይ ብዬ መረቀኝ እጅ ሀይጣ ብሎ መረቀኝ እኔ ነፃ ነው የሰጠሁት በቃ ቆዳዎችን መልሼ 4 ብር ሸው በኋላ ነው የሚሰራው ከዛ በኋላ ቀይ ሆነው ለምንድን ነው እሳት ጨምረ ነው ኦኬ እሳትም ይገባል ማለት ነው እሳት ተጨምሮ ነው በተረፈ እንግዲህ ገና እንገናኝ እሺ ድሮ በግራም ዘበን ነው ዝተት ይሄ እየተረገጠ ግሾች ያመጣሉ ሸጠው ታልተሸጠ አማራ ተራ ዛፍ ላይ ሰቅለው ትሄዳሉ በሳምንት አውርዶ ሞተው ይሰራሉ ዛሬ ተላይ ላይ ነው የሚገፉት እንኳን ሰቅለው ልትወጥቶ ሰላም የተወደዳችሁ የአልቡኮ ሚዲያ ተመልካቾች እንደምን አላችሁ? ዛሬ ወደ ልጅነታችሁና ወደ ሀገር ቤት ትዝታችሁ የሚወስዳችሁን ከልጅነት እስከ እውቀት ከኖርኩበት ከትውልድ መንደሬ የሚገኝን አንድን ትልቅ የገጠር ገበያ አስቃኛችኋለሁ። ቪዲዮውን ላይክ አድርጋችሁ ጀምሩ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሁልጊዜም የምንለቃቸው ሀገርኛ ለዛ ያሏቸው ልዩ መሰናዶች እንዲደርሷችሁ የደውል ምልክቷን መጫናችሁን አትርሱ። የዛሬው መዳረሻዬ አልቡኮና አካባቢው ነዋሪዎች ሳምንት ተጠብቀው የሚገናኙበት ናፍቆታቸውን የሚወጡበት የቀየውን የከብቱን የልጁን ሰላም መክረም የሚጠያየቁበት የጎጇቸውን ጎደሎ የሚሞሉበት ልጅ አዋቂው የሚያቀኑበት ተገናኝተው የሚገባበዙበት የሳምንቱ ቅዳሜ የሚከበርበት የደጋጋ ገበያ ነው። በዚህ ገበያ ላይ ከተለያዩ ዞኖችና ወረዳዎች የሚመጡ የማህበረሰብ ክፍሎች ይገበያያሉ። የገበያው መገኛ አልቡኮ ወረዳ ቢሆንም የሰሜን ሸዋ የኦሮሚያ ደሴና ኮምቦልቻ ዞኖች እንዲሁም የቃሉ ደሴ ዙሪያና ወረኢሉ ወረዳ ነዋሪዎች ወደዚህ ገበያ እየመጡ ግብይት ይፈጽማሉ። ገበያው ከደሴ ከተማ በስተደቡብ አቅጣጫ 47 ኪሎ ሜትር ርቀት ላይ ይገኛል። ደጋጋ ገበያ በአልቡኮ ወረዳ ከሚገኙ ገበያዎች መካከል ጥንታዊና ሰፊ ግብይት የሚፈጸምበት ቦታ ነው። ይህ ገበያ በደጋጋ ከተማ እምብርት ላይ የሚገኝ ሲሆን የማይሸጥበት ነገር የለም ማለት ይቻላል። የእጅ ስራ ውጤቶች፣ እንስሳትና የእንስሳት ተዋጽኦች፣ የፋብሪካ ውጤቶች፣ አትክልት፣ ፍራፍሬና ጥራጥሬዎች አረምኑ ቅጡ በአንድ ጀንበር ተዘርዝሮ መቻልቃልና
በጠዋት ነው ከስፍራው የደረስነው። ገበያተኛው ከያቅጣጫው መምጣት ጀምሯል። ገበያና ገበያተኛ ሊገናኙ ደጋጋ ሽርጉድ ላይ ትገኛለች። ከሩቅ በመኪና የመጡ ገበያተኞች ጓዛቸውን ከመኪና ላይ ሲያወርዱ ይስተዋላል። ከቅርብ ርቀት በጋማ ከብቶች ተጓጉዘው የሚመጡት ደግሞ እቃቸውን እያራገፉ የጋማ ከብቶቻቸውን ከተመደበላቸው ቦታ በማሰር ላይ ይገኛሉ። በአካባቢው ተጠቃሽ የሆኑ ሰፈሮች የበሌ፣ ቃሉ፣ ቦሎ ቀርሳ፣ አካዲ፣ ጎዴ፣ ቀረብቾ፣ በተሆ፣ ጫንጮ፣ ሂርማታ፣ ድንድን፣ ጪሳ፣ ቦሶ፣ አርጊቲ፣ ጎበሮ፣ ጀጎላ፣ ገፈርሳ፣ ተሬ፣ ወንፈጭና የሌሎችም አካባቢ ነዋሪዎች ዋነኛ ገበያቸው ይህ ነው። ደጋጋ ገበያ ግማሹ የሾጠልማጥ ወንዝን ሌላው ደግሞ የርሪት ዳገትን እያቋረጠ ነው የሚተመው። ደጋጋ ገበያ የሚውለው በዕለተ ቅዳሜ ሲሆን ሮብም ሻጭና ገዢ አይተጣጡበትም። የገጠር ገበያ ልዩ ነው። እኔም በገበያው ተማርኬ ካንዱ ተራ ወደ ሌላው መዞር ጀምሬያለሁ። ለመሆኑ የባለፉት ዘመናት ግብይት ምን ይመስል ነበር ብዬ ላነሳሁት ጥያቄ ምላሽ አቶ ስለሺ ተሰማ በትዝታ ወደ ኋላ ወሰዱ። ስሜ ስለሺ ተሰማ ሰን እባላለሁ። ቀበሌ 06 ነው። እንግዲህ በድሮው ዘመን በኃይለ ሥላሴ ጊዜ ነው የተወለድኩት በ37 ዓመተ ምህረት ያው እስካሁን ድረስ ገበያ ላይ ስንገባ እኔ ገበሬ ልጅ ነኝ፣ ገበሬ ነኝ። እህል ጭነን እንመጣለን። 50 ኪሎ እህል ጭነን ስንመጣ ለ5 ብር ነው የሚሸጠው። ምክንያቱም ብር የለም፣ እህል ሞልቷል። ያ ብር ብዙ ትካር ይተክራል። እንደገና ደግሞ ከብት ተራ ቀንድ ከብት ልንገዛ ተገባን። አንድ ቀንድ ከብት መርጠን ምርጥ የሆነ በሬ 30 ብር ነው የምንገዛው። ምርጥ በሬ የሚሉ ሳይሆን በሬ። እንደገና ፍየል ተራ ተገባን፣ በግ ተራ ተገባን። ጥሩ ሙክት በብር 10 ብር ነው የምንገዛው። የዛን ጊዜ ነጭ ሽልንግ ይባላል። በነጭ ሽልንግ 20 ሽልንግ ማለት ነው የምንገዛው። በግድ እየተሳበ ነው ሄደ። እንዲሁ የተራ ምናምን በግ ደግሞ 2 ብር እንገዛለን፣ ቅቤ እንገዛለን። ላም ሞልቷል፣ ይታለባል። አንድ ቅል ነው የሚባለው። በትልቅ ቅል ከ2 ብር በላይ አይወጣም። ማር ተራ ያገባን እንደሆነ ዛሬ አንድ ማር ቢገባ ኦቨር ነው፣ እዛ ላይ ነው። አሁን ነጭ ማር ተግሻ ይመጣል። ያን ነጭ ማር በ3 ብር 6 ሽልንግ ማለት ነው። ያንን እንገዛለን። ድሮ በጣም ርካሽ ነው፣ ብር ውድ ነው። ግን የተወሰነ ሰው ቤት ነው የሚገኘው ብር፣ ሌላው ርካሽ ነው። ሁሉም የሚገዛውም የሚሸጠውም ነገር ሁሉም በቃ በጥሩ ሁኔታ ነው። እንደዛ ነው። ዙረቴን ቀጥያለሁ። ወደ ማር ተራ ቀናሁ። ማር የሚሸጠው በማር ብርዝ ከሚታወቁት የባህላዊ መጠጥ ቤቶች ከሚገኙበት ፈረስ ተራ አካባቢ ነው። ማሩን ከዚያው አካባቢ የሚገኙ አናቢዎች ከቤታቸው ቆርጠው የሚያመጡት ሲሆን ለምግብነትና ለባህላዊ መጠጥ መስሪያነት እንደሚያገለግል አረጋግጫለሁ። ማን ልበል አባት? ኦኬ። ማር እየሸጥኩ ነው እንግዲህ ያገኘው ከቤቱ ነው። ኦኬ። እንዴት ነው ሽያጩ? ማለት በጅምላ ነው የሚሸጠው? በጀሪሃው እንቆርጣለን፣ በጀሪሃው እንሸጣለን። ይሄ አሁን ስንት ነው? 58 ቢያል 55 እንትኑ ገበያ ነው። 55 ማለት 5500 ብር ማለት ነው። ኦኬ። 4 ሊትር ጀሪካን ነው። 5 ሊትር ነው አይደል? 5 ሊትር ጀሪካን ነው። ኦኬ። የመጨረሻ ዋጋው ይሄ ነው? ኦኬ። ከቤቱ አምጥተው ነው ማር ነብ አለሁ ማለት ነው። ኦኬ።
መጨረሻው ነገር ማርኩ እንደ መቼ ተቆረጠ ጥሩ ወይስ ይታር ታዋቀው ነገር ነው አቶ ስለሺ ተሰማ ጋር እያደረግነው ያለው ውይይት ቀጥሏል። ስለ ገበያው አጀማመርና ታሪክ የሚከተለውን ብለውኛል። አንድ 2 ብር አንድ በገስተን መልሰን ቆዲዋን 2 ብር እንሸጣለን። ስጋዋን በነጣ በልተን ድሮ ገምንነትም የለንም። ገምና 2 ብር ይገዛል መልሶ ቆዲዋን 2 ብር ይሸጣል። እየሳቅን እንበላለን። እኔም ገዝቻለሁ ስበላ ኖር ያለው ብዙ እንዲያውም አንድ ወቅት 4 በጎይ ገዝቼ 2ቱን ለራሴ አድርጌ 2ቱን ላጎት የሰጡት ብላና ቆዲዋን ስጠይ ብዬ መረቀኝ እጅ ሀይጣ ብሎ መረቀኝ። እኔ ነፃ ነው የሰጠሁት። በቃ ቆዳዎችን መልሼ 4 ብር ሸው የሚገርም ነው። በልተው ቆዳው መለስ ዶሮ ተራ ይገባን እንደሆነ አንድ ዶሮ ስሙኒ ነው በሸክም ማይነሳ ዛሬ የዛን ጊዜ ስሙኒ 20 ሳንቲም ነው ዶሮ በቅፍ መንገዛው። ያውም ዶሮ አንገዛ ምን በግ ያለ ዶሮ ምን ይሆነናል? በ2 ብር በግ እየገዛን ቆዲያ መልሰን የሸጥ የዶሮ ቆዲያን ሸጥ እንደዛ እያደረግን ብዙ ዘመን አሳልፈናል። እሺ ይሄ ገበያውሳ መቼ እንደተመሰረተ እንደው ገበያው እንግዲህ ካሁን ላይ ጎሞ ነበር የሚባለው በ42 ሳይሆን አይቀርም እዚህ የተመሰረተው በ42 ዓመተ ምህረት ሳይሆን አይቀርም። አሁንና ድሮ እንዴት ነው ልዩነታቸው? ማን ነው የአሁኑ ዘመንና የድሮ ዘመን ነው ልዩነት? ምን የትና የት ሰማይ ላይ ሰው ወርዶ ይድናል ያ ማለት ነው ልዩነቱ የዛን ያክል ነው። አንድ ዶሮ ተራ ብገባ አንድ ዶሮ 1300 ብር 1500 ብር ነው የሚሉት። የዛን ጊዜ 20 ሳንቲም ነው ዶሮ። አንድ ተራ በግ አሁን እቺን እንዲህ በጭብጥ ይዛት የምትሄዳትን 5000 6000 ብር ነው የሚሉት። አንድ ነጋዴዎች አሉ፣ ያው ደግሞ ባላባት የሚባሉ አሉ፣ ባለመሬቶች አሉ። እነዛ እንግዲህ ያው መንግስት ሰራተኛው በብዛት እንትን ስለሚሉ በቃ እዛ ላይ ይገኛል። ገበሬ አርሶ ነው እንጂ ብር እንትን ያገኛል። የመንግስት ሰራተኛ ደግሞ አለ የተወሰነ ብር የሚበላ እና እንትን አለ። እኔ አሁን መጀመሪያ ጊዜ በኃይለ ሥላሴ ጊዜ ወታደር ተቀጥሬ ነበር። በረሃ ነገል 4ኛ ክፍለ ጦር 4ኛ ብርጌድ ነበር። አሁን ደሞዛችን 16 ብር ነው። ግን በቃ እንደፈለግን ለብሰን እንደፈለግን ሆነን ነው የምንኖረው። በብር በ2 ብር እንገዛለን። የመረጥነው ምግብ ተቤል ነው የምንበላው የምንጠጣው። አሁን ዛሬ ማርተራ ብገባ ሁሉም ጮሌ የሆነበት ዘመን ነው። አሁን ማርተራ ብገባ ነጩ ማር ላይ ሙዝ ጨምረው ነው የሚሸጡት። ሙዝ ስኳር ጨምረው ነው የሚሸጡት። ምንም ነገር የዛሬውና የድሮ እንደው መሬትና ሰማይ ይሆናል። ድሮ በግራም ዘበን ነው ዝተት ይሄ እየተረገጠ ግሾች ያመጣሉ። ሸጠው ታልተሸጠ እዚህ አማራ ተራ ዛፍ ላይ ሰቅለው ትሄዳሉ። በሳምንት አውርዶ መጥተው ይሰጣሉ። ዛሬ ተላይ ላይ ነው የሚገፉት እንኳን ሰቅለው ልትቆርጡ ዛሬ። ስለዚህ የድሮውና ያሁኑ እንኳን ሱቅ ሊጨመር እንኳን ሙዝ ሊጨመር እንደው ንጥር መብላት ነው ማለት ነው። የድሮ ማርና ገበያው ማንኛውም ነገር ቢሆን አሁን የትና የት ነው ልዩነቱ ሰፊ ነው። በጣም ጋሽ ስለሺ በእውነቱ ከሆነ እድሜ አበድሮ ከድሮዎቹ እንደው እናንተ ናችሁ የቀራችሁትና ይሄን መረጃ ስለሰጠኸኝ ከልብ ነው የማመሰግነው። አንተንም እድሜ ይስጥልን። እኔም አመሰግናለሁ። እኔም ለዚህ ታበቃኝ። አሁን ደግሞ ወደ ሸክላ ተራ ጎራ ብያለሁ። የሸክላ ስራ አንዱ የጎጆ ኢንዱስትሪ ውጤት ሲሆን በየቤታችን የሚሰጠው ጠቀሜታ ደግሞ እንዲሁ በቀላል የሚገለጽ አይደለም። የሸክላ ስራ ሙያ ልዩ ጥበብን የሚጠይቅ ሲሆን ስራው ከፍተኛ ልፋትና ድካምን ይጠይቃል። አሚና መሐመድ። ኦኬ አሁን ያገኘው ሸክላ ተራ ነው።
ግብይቱ ምን ይመስላል? አይዞሽ ዘና ብለሽ አውሪ። ግብይቱ ያው እንደምታየው ነው። እሺ አሁን ፊት ለፊት የሚታየኝ ድስት ይታየኛል፣ ጋቻ። እሺ እንዴት ነው? ምን ያህል ነው? ምሳሌ ጋቻ ምን ያህል ነው የሚሸጨው? ጋቻ እንግዲህ ከፍ ዝቅ አለው። አይ ኦኬ፣ እንደ ጋቻው አይነት ድስቱም እንደ ድስቱ አይነት። ያው ዛሬ ይረክሳል፣ ነገ ይወደዳል። አሁን ዛሬ ይዘሽ የመጣሽው ትንሹ ጋቻ ምን ያህል ነው የሚሆነው? ይሄ ማለት ነው ምሳሌ ይሄ አሁን ጋቻ ወይም 30 ወይም 100 ወይም 20 ነው። ያው ገበያ እንደ እንትኑ ነው። ይሄሳ ትልቁ ይሄ አሁን ስንት ነው? 100 ትንሹ 30። ኦኬ ራስሽ ነሽ የምታዘጋጂው? ኦኬ እንዴት ነው የሚዘጋጀው? ምን አለው? መሳሪያም የራሱ የተለያየ ያለው እና ብዙ ሙያ ያለው ማለት ነው። አዎ ከአፈር ነው የሚሰራው። ዞሮ አፈር ነው የሚሰራው። እንዴት እንደሆነ እስኪ እንደው አለፍ አድርገሽ እና ይሄንን ዋልካውን እናርሳለን አስቀድመን። ዋልካውን ታራስን በኋላ አሸዋ የሚባል ተወንዝ ይሄዳል። ገል እንፈጫለን። ይሄንን ያንን ነፍተን ያው እንደ ሊጥ ማሸት ነው። ያንን አሽተን ነው የምንሰራው። ከታሸ በኋላ ምን ይደረጋል? መስራት ነው። ይሄ በኋላ ዲዛይኑ በኋላ ነው የሚሰራው። ከዛ በኋላ ቀይ ሆነው ለምንድን ነው? እሳት ጨምረ ነው። ኦኬ እሳትም ይገባል ማለት ነው። እሳት ተጨምሮ ነው። በተረፈ እንግዲህ ደህና እንገናኝ። እሺ። አሁን ደግሞ ወደ ስፌት ተራ አምርቻለሁ። ጥበበኛ እናቶች ካድካሚው የቤትና የውጭ የግብርና ስራ ፋታ ሲያገኙ ከማረፍ ይልቅ የሚጠመዱበት ስራ ስፌት ነው። እነሱ እንደ ረፍት ጊዜ መዝናኛ ይቆጥሩታል። እነዚህ የገጠር እናቶች በዚህ መንገድ የሰፉትን ቁና፣ ሰፌድ፣ ሞሰብና የመሳሰሉትን ይዘው ወደ ገበያ ይመጣሉ። ስሙን ንገሩኝ። ስሙን እሺ ችግር የለውም እኮ ችግር የለውም። ያው ሰው መቼም የሆነ ነገር ሲጀምር ከስም ነው የሚጀምረው ብዬ ነው ከመታወቅ አይደል እንዴ? እሺ መርሃባ። እሺ እስኪ ስለ ስፌቱ አሁን ሰፌድ እና ወንፊት እየሸጥኩ ነው። ወንፊቱ እንዴት ነው? ስንት ነው? ሰዎቹ እየገዙ እያኖሩ ነው። እኔ ብቻ ናት እኮ ስንት ነው የሚሸጠው? እሷ 300። ስንት ነው ማማ? ይሄ እንትኑ ስንደዶ 50 አንዷ ቁጥር ማለት ነው። ይሄሳ ሰበቡ ኦኬ ሰበቡ እንዳለ ሙሉ 30 ብር ምን አውቃለሁ እኔ እኮ አላውቅም። አሰራሩን እስኪ አስረዱኝ። ካንቱ በላይ የሚያውቅ የለም። አሰራሩን እስኪ ምን ይሰራበታል? ይሄ ሰፌድ፣ ቁና፣ ሞሰብ፣ ገበቴ ይሰፋል። እነዚህ ይሰራሉ። እንዴት ነው አሰራሩ? ይሰፋል። ይሄኛው መጀመሪያ ምንድነው የሚደረገው? ይታጨዳል። ይሄ ሰበዙ ይሄ ይቀጫል። ይሄ ይታጨዳል። ከላይ ከአፋፉ ላይ ሆነው የደጋጋን ገበያ ሲመለከቱ ተንጣሎ ይታያል። አሁን ሰዓቱ 9 ሰዓት ሆኗል። ገበያተኛው ወደ የመጣበት እየተመለሰ ሲሆን አሁንም ቢሆን ገበያው እንደሞላ ነው። የአልቡኮ ወረዳ ደጋጋ ገበያ ቅኝቴ ያልተጠናቀቀም። በቀጣይ ሌሎች ግብይቶችን የምንቃኝ ይሆናል። እስከዚያው ሰላሙን ሁሉ ተመኘሁላችሁ። የሀገራችሁን ያልተበረዘውን ባህልና መልካም እሴቶች ማየት ከፈለጋችሁ የአልቡኮ ሚዲያ ምርጫችሁ አድርጉ። አንድ ሀብት ስትገዛ ገበያ ላይ መዲና አድርገህ ቅዳሜ ተገዛው ማስገኞ ሊመለስ ቃል እየገባን ነው የምንገዛው። ሰርተተኛ ሰው ተዋጊ ተሆነ ምን ታለ አባያ ከሆነ አልበላም ታለ የውሻ ልክፍት አለው። የ40 ቀን ውሻ ልክፍት አለ ይመለሳል። የገዛውን ሰውዬ መዲና አድርጎ በመዲኑ ላይ ይመለሳል። እምቢ